ከቢትኮይን በጣም የገረመኝን ነገር ልነግራችሁ ነው። ቢትኮይን ሃቪንግ ጋር ተያይዞ ቢትኮይን የራሱ ሳይክል አለው ተብሎ ይታመናል። ዋጋው በጣም የሚጨምርበት፣ ከዛ የሚቀንስበት፣ ከዛ እንደገና በጣም የሚጨምርበት፣ ከዛ መልሶ የሚቀንስበት ማለት ነው። አሁን አራተኛው ሳይክል ላይ እንገኛለን። ታዲያ በሁለተኛው ሳይክል ጊዜ ቢትኮይን በጣም የሳይክሉ ሎ ከሆነ ፕራይስ ተነስቶ በጣም ቶፕ የተባለው ኦል ታይም ሃይ የሳይክሉ ያስመዘገበበት ድረስ ስናይ 1068 ቀን ብቻ ነው የፈጀበት። ከዛ ከኦል ታይም ሃይ ተነስቶ ወደ ሳይክሉ ኦል ታይም ሃይ እስኪወርድ ድረስ የፈጀበት 376 ቀን ብቻ ነው። ታዲያ በሶስተኛው ሳይክልም ወርዶ ከነበረበት ተመልሶ ዋጋው ጨምሮ አዲስ ኦል ታይም ሃይ ለማስመዝገብ የፈጀበት ቀን ኤግዛክትሊ 1068 ቀን ነው። በጣም የሚገርመው ደግሞ እዛ ኦል ታይም ሃይ ላይ ደርሶ መልሶ የዛን ሳይክል ሎ ፕራይስ ላይ እስኪደርስ ድረስ የፈጀበት እንዲሁ ኤግዛክትሊ 376 ቀን ነው። አሁን አራተኛው ሳይክል ላይ ነው ያለነው። ባለፈው ኦክቶበር 6 ላይ ደርሶበት የነበረ ኦል ታይም ሃይ በዚሁ የሚቀጥል ነው ብለን ብናስብ እንኳን ባለፈው ከነበረበት ሎ ፕራይስ ተነስቶ አሁን እስከ ኦክቶበር 6 እስከደረሰበት ኦል ታይም ሃይ የፈጀበት ቀን 150 ቀን ነው። እዚህ ጋር የ18 ቀን መፍጠን አሳይቷል። እንደዚሁ በዚሁ ትሬንድ የሚቀጥል ከሆነ ደግሞ አዲሱን የዚህን ሳይክል ሎ ፕራይስ የምናየው ከስንት ቀን በኋላ ሊሆን ይችላል ማለት ነው። መስራት ነው ፓተርኑ በዚሁ የሚቀጥል ከሆነ ማለት ነው። ታዲያ ይሄ ነገር አጋጣሚ ይመስላችኋል ወይንስ የሆነ የሚነግረን ነገር ያለ ይመስላችኋል?